ይኸውልህ መጽሐፍ ሲናገር እንደዚህ ይላል። ሮሜ 8:34 ላይ ስትመለከት እንደዚህ የሚል ቃል አለ። ሞቶ የነበረው ይልቁንስ ከሙታን የተነሳው እግዚአብሔር ልጅ ኢየሱስ አማላጃችን ነው ይላል። አስታራቂያችን ከማን ጋር? ከአብ ጋር የሚያስታርቀን እውነት የሆነ መንገድ የሆነ አዳኝ የሆነ ኢየሱስ ክርስቶስ ነው። ኢየሱስ ይወዳል። እሺ ኢየሱስ ስላንተ ኃጢአት ሞቷል፣ ስላንተ በደል ሞቷል። አንድ ደቂቃ ልጸልይልህ። ጨለማ ሐሳብና ዕቅድ ሁሉ ከህይወቱ ይፍረስ። እጅን ከፍ አድርግና እኔ የምለውን ከኔ ጋር ትላለህ። ክርስቶስ ነፍሱን ገደለ፣ በመስቀል ስለኛ ዋለ። በጸጋ ድናችኋል ይለናል፣ በሥራ ግን አይደለም። ኤፌሶን ምዕራፍ 2 ከቁጥር 1 ጀምራችሁ ስትመለከቱ እንደዚህ የሚል ቃል አለ። አስቀድማችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በዚህም አየር ላይ ሥልጣን እንዳለው እንደ ዲያብሎስ አለቃ ፍቃድ ተመላለሳችሁ። ነገር ግን እግዚአብሔር አምላክ በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጣችሁ፣ በጸጋ ድናችኋል ይለናል፣ በሥራ ግን አይደለም። ወገኔ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በቀራንዮ መስቀል በሠራው ሥራ ከዘላለም ሞት ወደ ዘላለም ሕይወት ማምለጥ ችለናል። ከዘላለም ፍርድ ከዘላለም ጥፋት ያመለጠነው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስን በማመን ወገኖች፣ ዛሬ ከዘላለም ጥፋት ማምለጥ ትፈልጋለህ? ከፍርድ ማምለጥ ትፈልጋላችሁ? ኢየሱስ ጌታ ነው። ስለዚህ በተለያየ ጥያቄ ውስጥ ያላችሁ፣ በተለያየ ሸክም ውስጥ ያላችሁ፣ በተለያየ ተስፋ በመቁረጥ ውስጥ ያላችሁ መጽሐፍ ሲናገር ማቴዎስ ወንጌል ምዕራፍ 11 ከቁጥር 15 ጀምራችሁ ስትመለከቱ እንደዚህ ይላል፣ እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል። ስለዚህ በተለያየ ሸክም፣ በኃጢአት፣ በጥያቄ፣ በተስፋ መቁረጥ፣ ግራ በመጋባት ውስጥ ያላችሁ ሰዎች ኑ ወደ ጌታ ወደ ኢየሱስ ክርስቶስ። እሱ ከጥያቄ ያሳርፋችኋል። ከበሽታ፣ ከጭንቀት፣ ከተስፋ መቁረጥ ሁሉ ያሳርፋል። ኢየሱስ ጌታ ነው። መጽሐፍ ሲናገር አስቀድመን ሙት የነበረን ሰዎች፣ አስቀድመን ፍርድ ውስጥ የነበረን ሰዎች፣ አሁን ግን እግዚአብሔር በልጁ በክርስቶስ ኢየሱስ አማካኝነት በሠራው ሥራ የዘላለም ሕይወት መንግሥት ወራሾች ሆነናል። በዚህ ባለቀ ዘመን፣ በዚህ በመጨረሻው ዘመን፣ በዚህ በመጨረሻው ሰዓት የዘላለም ሕይወት ማግኛ መንገድ አንድ ነው። እርሱም የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ። ከኢየሱስ ክርስቶስ ውጪ የሚታደግ አንድም የለም። መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምራችሁ ስታነቡ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ስለዚህ ወገኖቼ የእግዚአብሔርን መንግሥት ወራሽ ለመሆን የእግዚአብሔርን መንግሥት ለመውረስ የሚያስፈልገው አንድ ነው። የእግዚአብሔር ልጅ የሆነውን ክርስቶስ ኢየሱስን የሕይወት ግል አዳኝ አድርጎ ማመንና መቀበል ነው። ሞቶ የነበረው ይልቁንም እርሱ በቀራንዮ መስቀል ላይ የሞተው ስላንቺ ነው፣ ስላንተ ነው፣ ስለኛ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይታደጋል። ኢየሱስ ክርስቶስ ይፈውሳል። መዳን በጌታ በኢየሱስ ነው። የሚያድን ኢየሱስ ነው። የምታደግ ኢየሱስ ነው። የሚፈውስ ኢየሱስ ነው። ከሙታን የተነሳው ክርስቶስ ኢየሱስ አዳኝ ነው። ክርስቶስ ኢየሱስ ፈዋሽ ነው። ክርስቶስ ኢየሱስ መንገድ ነው። መዳን በኢየሱስ ነው። መዳን በኢየሱስ ነው። እህቴ ኢየሱስ ክርስቶስ ያድናል። እህቴ ኢየሱስ ክርስቶስ ያድናል። ወንድሜ ኢየሱስ ክርስቶስ ይፈውሳል። መዳን በጌታ በኢየሱስ ነው። የሚያድን ኢየሱስ ነው። የምታደግ ኢየሱስ ነው። የዘላለም ሕይወት የሚሰጥ ኢየሱስ ነው። ከዘላለም ጥፋት የሚያድን ኢየሱስ ነው። ኢየሱስ ነው። ከዘላለም ጥፋት የምታደግ ኢየሱስ ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ የምስራችን ልነግራችሁ መጥቻለሁ። መጽሐፍ ሲናገር እንደዚህ ይላል፣ ሞቶ የነበረው ይልቁን ከሙታን የተነሳው
ክርስቶስ ኢየሱስ አማላጃችን ነው ይላል። ስለ ሰው ኃጢአት የሞተው፣ ስለ ሰው በደል የሞተው፣ ስለ ሰው መተላለፍ የሞተው ክርስቶስ ኢየሱስ ነው። እንድንበት ዘንድ ከሰማይ በታች ከሰማይ በላይ የተሰጠን ስም አንድ ስም ነው። እርሱም የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው። መጽሐፍ ሲናገር አስቀድማችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ከዚህም የተነሳ በአየር ላይ ሥልጣን እንዳለው እንደ ዲያብሎስ አለቃ ፈቃድ በፊቱ ተመላለሳችሁ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ወገኖቼ ኢየሱስ ክርስቶስ ይወዳቸዋል። ወንድሜ ኢየሱስ ክርስቶስ ይወዳል። ስለኛ ሥጋ ለበሰ መስዋዕት ሆነ። ይኸውልህ መጽሐፍ ሲናገር እንደዚህ ይላል። ሮሜ 8:34 ላይ ስትመለከት እንደዚህ የሚል ቃል አለ። ሞቶ የነበረው ይልቁንስ ከሙታን የተነሳው እግዚአብሔር ልጅ ኢየሱስ አማላጃችን ነው ይላል። አስታራቂያችን ከማን ጋር? ከአብ ጋር የሚያስታርቀን እውነት የሆነ መንገድ የሆነ አዳኝ የሆነ ኢየሱስ ክርስቶስ ነው። ኢየሱስ ይወዳል። እሺ ኢየሱስ ስላንተ ኃጢአት ሞቷል፣ ስላንተ በደል ሞቷል። አንድ ደቂቃ ልጸልይልህ። ጨለማ ሐሳብና ዕቅድ ሁሉ ከሕይወቱ ይፍረስ። እጅን ከፍ አድርግና እኔ የምለውን ከኔ ጋር ትላለህ። ክርስቶስ ነፍሱን ገደለ፣ በመስቀል ስለኛ ዋለ። እናንተ ሸክማችሁ የከበራችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል። ስለዚህ በተለያየ ሸክም፣ በኃጢአት፣ በጥያቄ፣ በተስፋ መቁረጥ፣ ግራ በመጋባት ውስጥ ያላችሁ ሰዎች ኑ ወደ ጌታ ወደ ኢየሱስ ክርስቶስ። እሱ ከጥያቄ ያሳርፋችኋል። ከበሽታ፣ ከጭንቀት፣ ከተስፋ መቁረጥ ሁሉ ያሳርፋል። ኢየሱስ ጌታ ነው።